አይደለም ሰውን መግደል ያሳደግከውን በሬ እንኳን አትብላው ነው የሚል መጽሐፍ ቅዱስ። ሲበሉ ያሳደግከውን በሬ በሉ ምን አትብላው ሳሳለት። ለምን ቢባል እንጀራ እያበላህ ጨው እያላስክ ሳር እያጨድክ እያበላህ ያንን በዚህ አሳድገዋልና አርዳ አትብላው ማለት ስጋ አትብላ ማለት ሳይሆን ልብ በሉ እራራለት፣ እሱን ሽጣው እልሽ ማዘኔን ከዚህ ይጀምራል እኮ ተመልከቱ። እንዲህ ብላ የምታስተምር ቤተ ክርስቲያን ወደ ኋላ ተጥላ ነው ሰው እንደ ድመት መብላት የተጀመረው ሀገራችን ላይ። ለዚህ ጸሎት ያስፈልጋል፣ ጾም ያስፈልጋል። እስኪ ጾም በሉ። መገዳደላችን ለሆዳችን መሆኑ ነው እኮ የሚገርመኝ። እኔ ድመት ለምን ነው የምትበላው? በሉ ለሆዷ በሉ እንጂ በሞቴ ንገሩኝ። ሰው ሊጸድቅ ነው የሚገዳደለው ለሆዱ ነው። ተመልከቱ፣ ሆድ ያልፋል፣ ሁሉም ያልፋል። የማያልፍ እግዚአብሔርን በመገዳደል አንጠው። መድኃኔዓለም ለሀገራችን ሰላም ያድልልን። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና